ቲክቶክ እንደዚህ አይነት ዋርኒንግ ልኮላችሁ ከሆነ የእናንተን የቲክቶክ አካውንት ቢዝነስ አካውንት የነበራችሁ ሰዎች እንደዚህ አይነት ዋርኒንግ ልኮላችሁ ከሆነ ወደ ፐርሰናል አካውንት ቀይሩት እያላችሁ ነው። ይህም ማለት የሪጅን የሚባለው ኢትዮጵያ ከቲክቶክ ጋር ቢዝነስ ልናገኝ የምንችልበት አግሪመንት ስለሌላት ስለዚህ አካውንታችሁን ወደ ቢዝነስ አካውንት ቀይራችሁ ስትሰሩ የነበራችሁ ሰዎች ወደ ፐርሰናል አካውንት መቀየር ይኖርባችኋል ማለት ነው። ቢዝነስ አካውንት እንደሆነ ከቀጠለ የሚያመጣቸው ሳይድ ኢፌክቶች ብዙ ጊዜ የቪዲዮ ቫይራል አለመሆን፣ የተለያዩ ትሬንዲንግ የሆኑ ሚውዚኮችን አለመጠቀም ወይም ደግሞ እነሱን መከልከል እና የመሳሰሉት ሳይድ ኢፌክቶች ሊኖሩ ስለሚችሉ የቲክቶክ አካውንታችሁን ከቢዝነስ አካውንት ወደ ፐርሰናል አካውንት መቀየር ይኖርባችኋል ማለት ነው። እሱንም ለማድረግ ቲክቶክ ፕሮፋይላችሁ ላይ ከገባችሁ በኋላ ሴቲንግ ኤንድ ፕራይቬሲ ገብታችሁ አካውንት ውስጥ ስዊች ቱ ፐርሰናል አካውንት፣ ቢዝነስ አካውንት የነበረ ከሆነ አካውንታችሁ ስዊች ቱ ፐርሰናል አካውንት ይላችኋል። ፐርሰናል አካውንት ከነበረ ደግሞ ስዊች ቱ ቢዝነስ አካውንት ይላችኋል ማለት ነው። ይህንን በማስተካከል ፐርሰናል አካውንት አድርጋችሁ መጠቀም ይኖርባችኋል ማለት ነው።